ወንድ እኮ ነው ማጠሩን አይደለም ማየት ያለባት። እሱ ማን ነው? እሱ ምንድነው? ይቺ ልጅስ ነገ ጧት እዛ ቦታ ላይ መቼ ነው ተቀምጣ የምታውቀው? አታውቅም። ለምን እኔ በጣም ነው የምናደደው በእናንተ ጉዳይ። እግዚአብሔርን ሌላ ሰው የፈለገ መጣላት ይችላል። ምንም ከሌላ ጋር የፈለገ መጣላት ትችላላችሁ። አንቺ እሷ ማለት ነው ከሌላ ሰው ጋር እርስ በርስ ግን እንዴት ልግባ ስላት ማስገባን ነበረባት። አትገቢም ብላ አባረረች። እነሱን ስለሰበሰበች አሁን ቆይ ፍቅሯ ይለቅላት። ሰላም የማቲና የዓለምዬ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ማለት ነው ተመልካቾቼ በጣም ጨንቆኛል። እንደገና ደግሞ እኔና ማቲ ትልቅ ደረጃ ደርሰን እንድታውን እንፈልጋለን። ግን አሁን ላይ ብዙ ነገሮች አሉ እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ትልቅ ደረጃ እንድረስ እባካችሁን። ምክንያቱም እኔ ትልቅ ደረጃ ደርሼ ማየት ነው አብሬ ከማቲ ጋር መለወጥን ስለምፈልግ እንዲለወጥም ስለምፈልግ ትልቅ ደረጃ አድርሱን። ዛሬ እንግዲህ ሳሪ ለምን እንደሆነ አላቅም ነይ አልዬ እፈልግሻለሁ ብላኝ ቀጥራኛለች ማለት ነው። ኒንጃ ደርሻለሁ ላይ ነበረ ግን የመጣች አልመሰለኝም። እስቲ እየመጣች ነው መሰለኝ። እንግዲህ ሳትደርስ አትቀርም እየጠበቅኳት ነው ማለት ነው። ለምን እንደፈለገችኝ የምናየው ይሆናል ማለት ነው። ለምን እኔ እንግዲህ መቼም መጥቻለሁ ለፍቼ እሷን ያው መረዳትና ማሰብ ስላለብኝ እሷን ለመጠበቅ ማለት ነው። እየደወለችብኝ ነው እንዴ? እኔ እኮ ስልኩን እየጎረጎርኩ ነው ልደውልልሽ። እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? አለሁልሽ። እዚህ ጋር ቁጭ በይ። እንዴት ነሽ? አለን። እንግዲህ ሳሪ ለምን ፈለገችኝ ዛሬ እንደዚህ ባስቸኳይ እየጠራችኝ ብዬ እኮ። እናንተማ ሰው ማይናፍቃችሁ የት ነሽ ምናምን አትሉም? በፍጣሪ ጠፋሽ። እኔ ጋር ራሱ ምን ሆነሽ ነው? በሰላም? እኔም እኮ በቪዲዮ ነው ማያችሁ እንጂ በፍጣሪ እኮ ጠፍተሻል ውዴ። እንዴት ናችሁ ግን? አለሁልሽ። ክብሩ ይስፋ ለመድኃኒዓለም። አንቺ እንዴት ነሽ? እግዚአብሔር ይመስገን። ምንም ማለት እንዴት ነው ኑሮ? እንዴት አደረገሽ? ኑሮ ያው እንግዲህ አንቺ ጋር እንዳለው ያው ሁሉም ጋር እንዳለው ነው። እውነት ነው። ከባድ ነው አይደል? እና እንዴት ነሽ? ጤና ሁሉ ሰላም አለን? ትምህርት፣ ህይወት? ቆይ ግን እኔ ባልቀጥርሽ እኔ እንገናኝ ካላልኳችሁ ነው አትፈልጉኝም? የምር ደውላችሁ እንኳን ጊዜ እኮ ዛሬ ማለት ነው ኑሮ ብን የሚያደርገው እና ምንም አይመችሽም። ለዛ ነው ሳርዬ አንዱን ስለ አንዱ ቀዳዳ ይከብዳል። ብናረቁስ ይሄኛው ደግሞ በዚህ ይወጣል ይሰፋል። ለዛ ነው እኔ አይሁን። እኔማ በቃ ደውዬ ላገኛት ቪዲዮ ምናምን እያዩ ከቃልዬ ጋር እየሆናችሁ ያላችሁት ነገር ምንም አልተመቸኝም። ብዙ ጊዜ ጠፋሽ። አንቺ ደግሞ አይቼሽ አላውቅም ቪዲዮ ላይ ነው እኮ ብያለሁ። እኔ ደግሞ ናፍቄያት ነው። እውነቷን ነው። ዛሬ ምንም ሻይ አዘን ነበረ። ሻይ ብንጠጣ አሪፍ ነበር። ሻይ በባዶ እንደምን እንቆማለን እኮ እንጠጣለን። ሻይ በያትና ነኝ አልደረሰም በያት አዘሽ እና በባዶማ ለምን እንደርቃለን? ሳርዬ ሻይም ቢሆን እንጠጣ እንጂ ምግብ ባንበላ። እሺ። እና በቃ ቪዲዮ ላይ አይ ማርያም ሲሪየስ ነገር ነው። እግዚአብሔርን ሲሪየስ ነገር ነው ማውራሽ። ቪዲዮ ላይ ተጣልታችኋል አይቻለሁ። እንደዛ ስትሆኑ ሲቀጥል ቪዲዮ ላይ የለሽም። ከዛ በኋላ አላየሁሽም። ለምን እኔ በጣም ነው የምናደደው በእናንተ ጉዳይ። እግዚአብሔርን ሌላ ሰው የፈለገ መጣላት ይችላል። ምንም ከሌላ ጋር የፈለገ መጣላት ትችላላችሁ። አንቺ እሷ ማለት ነው ከሌላ ሰው ጋር እርስ በርስ ግን እንዴት ማን አላት? እሷስ አንቺስ ማን አለሽ? አውቃለሁ የቃልዬ ጸባይ፣ ግን ውስጧ ምንም ነገር ክፋት የለባት ታውቂያለሽ። ግን ምላሷ ላይ በጣም ከባድ ችግር አለባት። ሁለታችሁ ደግሞ እህትም ጓደኛም እንደ እህትም ችግራችሁን እየተሞላላችሁ የምትኖሩ ሰዎች ናችሁ። እኔ በቅርበት ስለማውቃችሁ ማለት ነው። እንዴት እንደዚህ ማለት አምረረሽ ነው ቪዲዮ ላይ ሌለሽው ወይስ ምንድነው ችግራችሁ? ምንድነው? እሺ ሳርዬ
እሷን እንደምታውቂያት ዛሬ ያገኘችው ሰው ለሷ ወዳጅ ነው። ታውቂያለሽ? አዎ ምንም በቃ በኋላ የሚጎዱኛል ብላ በኋላ ምንም የምታስበው ነገር የለም። አሁን ደግሞ ያችንም ልጅ ስታገኝ ማቲንም ስታገኝ ህፃኗንም ስታገኝ ሙሉ የሆነ ይመሰላት። ሙሉ ግን አልሆነችም። የራሷ የሆነ ነገር የላት። እኔ ራሴ በጣም ነው የተናደድኩት። አሁን የማታውቀው አሁን ምንድነው ያቺስ በምን እኔ እህቷ ስለሆንኩ ነው ገብቶሻል የምቆረቆረው። ያቺስ በምን መልኩ መጣች? ለምንስ አመጣት ይሄ ልጅ? ገብቶሻል? ወንድ እኮ ነው። ማጠሩን አይደለም ማየት ያለባት። እሱ ማን ነው? እሱ ምንድነው? ይቺ ልጅስ ነገ ጧት እዛ ቦታ ላይ መቼ ነው ተቀምጣ የምታውቀው? አታውቅም። ተረጅኝ እላታለሁ። ምን አገባሽ? በጥፊ እሺ፣ እሱንም ተረዳኋት። እሷን ጸባይ ሲጀምር መቼ አጣሁት? በደንብ ነው የማውቀው። ያንንም እሺ ብዬ ተረዳኋት። ያንንም ከተረዳኋት ለምን ያመኛል? እኔው ልግደላት፣ እኔው ልከትክታት፣ እኔው ልቆራርጣት እንጂ ማንም ሰው ሲነካት አሉ። ያ ደግሞ ግድ ነው። አሁን ከዛ በኋላ ሂጄ እነግራታለሁ። እንደዛ ተጣልተን ምክሬንም ሳትቀበል አያገባሽም ብላ ምን ዓለሙን በቃ አሁን ዓለምን የተቆጣጠረ መስሏታል። አንድ ህፃኗም ስታይ ውስጧ ፍላጎቷ ህፃን ስለነበረ ያ ዓለምን ተቆጣጠረች። እሺ ሁለት ደግሞ ያንንም ስታይ እንደዛ እንደገና ደግሞ እቺ በቃ እናትና እመቤትነት ነው የተሰማት እንጂ የሚጎዳትን ከስተጀርባ የሚመጣጣቀም ስለሰው ማንነት አታውቅም። እሷ የዋህነቷ አሁን እዚህ ካፌ አልነበረም። አንቺ ካፌ ቅልጠቅሻሽኝ እንጂ እሷ ቤት እንሂዳውን እሷ ያለችበት ጋር ደዋውለን እምቢ ማለት አይቻልም ማለት በእግዚአብሔር ብዬሻለሁ። እምቢ ማለት ይኸውልሽ ሳሪ እኔ ምንም መስማት አልፈልግም። ስሚ አንቺ ልጅ ነሽ ስልሽ ንቄሽ አይደለም። እኔ እንኳን አንቺ በዚህ ደረጃ ኖረሽ አይደለም ትንሽ ህፃን ልጅ ብትመጣ አከብራታለሁ። ለምን ህፃንም ቢሆን አድጎ ነገ ጧት ትልቅ ደረጃ የሚደርስ ልጅ መሆን ነው ያለው። ስለዚህ ክብር ለሚገባው ክብር ስጡ ነው። አከብራቸዋለሁ፣ አንቺንም አከብርሻለሁ። ግን አሁን ያለችበት ህይወት በቃ በጣም እንትን ብሏል። በቃ ስመክራትም እንደገና ደግሞ ይቅርታ ብዬ ገብቼ አሁንም ድጋሚ ማለት ነው ገብቼ አሁንም ልመክራት ለልጅቷ ወተት ይዤ መጣሁ ብዬ ስሄድ አሁንም አልተቀበለችኝም። ዞር በይ ብላ ነው ከበር ላይ ያባረረች። ለምን ይሄ መሆን አለበት? ያኔ መታችኝ። ያ ሲሆን ደግሞ እንደገና ደግሞ ልግባ ስላት ማስገባት ነበረባት። አትገቢም ብላ አባረረች። እነሱን ስለሰበሰበች አሁን ቆይ ፍቅሯ ይለቅላት። እነሱን አሁን ከነሱ ጋር ዓለም 9 ስላለች 9 10 ይላላት። ሳርዬ አልታረቅም ሳይሆን እታረቃለሁ። ታረቃትና ብዙ ታሪክ አለ። ግን ቆይ እንያቸው ያራግቡና እንያቸው። እሷ በዚህ መሀል ትጎዳለች። አዎ ተወቀው ሳሪና አላወቀችው። አንድ ህይወት ካላስተማረሽ ማን አላት ታዲያ? አንቺ እንደዚህ ካላልሻት በቃ ማንንም አሰማም እኮ በቃ እስቲ ህይወቷን በአዲስ ህይወት ትምራው። እኔ እንግዲህ በጣም ነው የደበረኝ። ምን ነው የሚለው በእናትሽ? እንዴት አይጠንፍቅም? ቆንጆ ነው። አሞሻል? ቆንጆ ነው። እና የኔ ውድ እኔ አንቺን ንቄ አንቺን ጠልቼ ወይ አንቺን አለማክበር አይደለም እዚህ ድረስ መተሽ አልዬ ታረቂ ብለሽ እኛን ለማስማማት እንደ ሽማግሌ ሆነሽ ስለጠየቅሽኝ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ግን ዓለም ያርግላቸው የነሱንም። ቆይ አሁን ላይ የሚመጣውን ችግር ስለማቅ
የዛ ጊዜ አሳልፌ ለነሱ አልሰጣትም። እስከዛ ጊዜ ግን ድረስ እስቲ ትንሽ እሱ ራሱ ማቲ ራሱ ከኔ ጋር እንዲያድግ ፈልጋለሁ። አሁን የእሷን ምክር ሰምቶ ቪዲዮ እንኳን ለመስራት አልመጣለኝ። ገባሽ? በቃ የእሷን ምክር ነው አሁን የሰማው። በቃ ብቻ እቺ ሳምንት ወይንም ደቂቃ የማትቆይ ፍቅር ቆይ እናያታለን። ዝም በይ ሳሪና። እሷ ለማወቅ ነው ሲጀመር። እኔ ሲጀመር ከሷ ጋር እኮ አላወራም፣ ምክንያቱም አታዳምጠኝ። አይ ድሮም ልታዳምጥሽም አትችልም። በፍጹም አታዳምጥሽም። እንደማታዳምጥሽ እኔ ያውቃለሁ እንዴ? በፍጹም እንደማታዳምጥ እኔ ያውቃለሁ። ሳሪ መታ ያው የህፃን ልጅም ብትሆን እንደ ሽማግሌ ይከፋታልና እኛ ሁለታችን ስንጣላ ልታስታርቀን ሞክራለች። ሳሪትዬ እኔ ወድ በጣም ነው የማመሰግነው። ወድሻለሁ፣ አከብርሻለሁ። ግን ያው እስቲ እንያቸው ብዬ ነው። ተመልካቾቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ያለምና የማቲ ቤተሰቦች እባካችሁ ታረቁ በሉልኝ። አዎ እና ሰዓቱን እንዲሞላልን ላይክ አይቸግራችሁ፣ ማርያምን ሼር አድርጉልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉን፣ ሰዓቱን ሙሉልን። እንወዳችኋለን። ባይ